ከቱ ተካፋይ እንድትሆኑ በጌታ በኢየሱስ ስም እላችኋለሁ። አንድ ትንቢታዊ መልእክት በልቤ ላይ እግዚአብሔር ይሰጠዋል። ትንቢተ ሕዝቅኤል ምዕራፍ 37 ላይ እንዲህ የሚል ቃል አለ። መጽሐፍ ቅዱስ ሕዝቅኤል እግዚአብሔር በመንፈሱ አወጣኝ፣ አጥንቶቹ በሞሉበት ሸለቆ መካከል አመላለሰኝ። እግዚአብሔር እንዲህ አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች በሕይወቱ ይኖራሉ አለኝ። እኔም እነሆ ጌታ እግዚአብሔር አንተ ታውቃለህ አልኩ። እርሱም እንደዚህ አለ፣ የሰው ልጅ ሆይ በእነዚህ አጥንቶች ላይ ትንቢትን ተናገር። እነዚህ አጥንቶች በሕይወት ይኖራሉ፣ ትንቢትን ተናገር። እንዲህ በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላል፣ በሕይወት ትኖራላችሁ። ቁርበት ነገር አንዳንድ ጊዜ ማለት ነው ዋጋ የሚያስከፍል ተበታትኖ ያለው ነገር፣ ተስፋ በሚያስቆርጥባቸው ነገር ላይ እግዚአብሔር ጠልቃ ሲገባ ሁሉ ነገር ይቻላል። ለሰው የማይቻል ለእግዚአብሔር ይቻላል። የተቆላለፈባችሁ ነገር፣ ተስፋ የሚያስቆርጥ ነገር፣ ፈልከው ነገር እግዚአብሔር አምላክ ነገርን ስኬታማ ያደርጋል። በኢየሱስ ስም ሆነ በመቶ እጥፍ መባረክ ይሆናል። ይሄ መልእክት ለ20 ሰው ሼር አድርጉ። ከዛሬ ዕለት ጀምሮ ያንተ ነገር እየበዛ ይቀጥላል። ወዳችኋለሁ። ለ20 ሰው ሼር አድርጉ። ተባረኩልኝ።